ልብ በእስልምና የአንድ ሰው መንፈሳዊና ውስጣዊ ህይወት መሰረት ነው። ዝም ብሎ የሰውነት ክፍል ብቻ አይደለም፣ በሰው ልጅ ህይወት ውስጥና በስራዎቹ ላይ ተጽዕኖ አለው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለውናል፣ ንቁ አዋጅ! በሰውነት ውስጥ ቁራጭ ስጋ አለች። እርሷ ከተስተካከለች ሰውነት በሙሉ ይስተካከላል። እርሷ ከተበላሸች ሰውነቱ በሙሉ ይበላሻል። ይቺ ቁራጭ ስጋ ቀልብ ናት ብለዋል። በሰው ልጅ ላይ ክብር ያለው ነገር ልቡ ነው። ምክንያቱም ልቡ አላህን ያውቃል፣ ለእርሱም ይሰራል፣ ይታገላል። ሌሎች የሰውነት ክፍሎች የልቡ ተከታይና ሰራተኞች ናቸው። ንጉስ ወታደሮቹን እንደሚጠቀመው ልብ ደግሞ ሌሎች የሰውነት ክፍሎችን ይጠቀማቸዋል። አቡ ሁረይራ አላህ መልካም ስራቸውን ይወድላቸውና እንዲህ ብለዋል፣ ልብ ልክ እንደ ንጉስ ነው፣ ሰውነት ደግሞ እንደ ወታደሮች። ንጉሱ መልካም ከሆነ ወታደሮቹም መልካም ይሆናሉ። ንጉሱ ከተበላሸ ወታደሮቹም ይበላሻሉ። ሸይኹል ኢስላም ኢብኑ ተይሚያ እንዲህ ብለዋል፣ ቀልብ መሰረት ነው። በውስጡ እውቀትና ፍላጎት ካለ ወደ ሌላ የሰውነት ክፍል በግድ ይሰራጫል። ሰውነት ቀልብ ነው። እርሱ ከሚፈልገው ነገር ተቃራኒ መሆን አይችልም። ልብ የአላህ እይታ የሚያርፍባት ቦታ ናት። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህ አቋማችሁን ወይንም ደግሞ ሰውነታችሁን እንዲሁም ገንዘቦቻችሁን አይመለከትም፣ ነገር ግን ልቦቻችሁንና ስራዎቻችሁን ያያል። አንድ ባሪያ ይህን ካወቀ አስከትሎ ልቡን ማወቅና መከታተል አለበት። አላህ እንዲህ ብሏል፣ እናንተ ያመናችሁ ሆይ አላህን ፍሩ። ማንኛቱም ነፍስ ለነገ ለቂያም ቀን ያስቀደመችውን ደግሞ ያስቀመጠችውን ትመልከት። አላህንም ፍሩ። አላህ በምትሰሩት ሁሉ ውስጥ አዋቂ ነው። እንደነዚያም አላህን እንደረሱትና ነፍሶቻቸውን እንዳስደሰቻቸው ሰዎች አትሆኑ፣ እነዚያ እነርሱ አመፀኞች ናቸውና።